ሰበር መረጃ አገዛዙ ጭንቀት ላይ ነው ተባለ። አገዛዙ ጭንቀት ላይ መሆኑን የወጡ መረጃዎች አመላከቱ። በሚስጥር ሾልከው የወጡ መረጃዎች እንደሚያሳዩት ከሆነ በተለይ ደግሞ በአማራ ክልል ፋኖ የተቆጣጠራቸው አካባቢዎች እየተስፋፉ መምጣታቸው 4 ኪሎ አገዛዝ ዘንድ ከፍተኛ ስጋት መፍጠሩ ተሰምቷል። በዝርዝር እናየዋለን። በመላ ሀገሪቱ ከፍተኛ የነዳጅ እጥረት ማጋጠሙ ተሰማ። በትግራይ ክልል ተማሪዎችን ለማጓጓዝ የነዳጅ እጥረት በመከሰቱ ተማሪዎች መፈተን አልቻሉም ተብሏል። ይህ በእንዲህ እንዳለ ታዲያ ጀነራል ታደሰ ወረደ የትግራይን ግዛት ማስመለስና ተፈናቃዮችን መመለስ ቅድሚያ የምሰጠው ስራዬ ነው ብለዋል። ወራሪ ያሏቸውን ኃይሎች ለማስወጣት ተግቼ እየሰራሁ ነው ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ። ጌታቸው ረዳ ዝምታቸውን ሰብረዋል። 5 ሰነፎች ክልሉን እያናወጡት ይገኛሉ ብለዋል። የትግራይ ክልል ህዝብ ከመቼውም ጊዜ በላይ የህልውና አደጋ ተጋርጦበታል ብለዋል። አሁን ካለው ሁኔታ ለመውጣትም ሁሉም አካላት ርብርብ ሊያደርጉ ይገባል ብለዋል። የቀድሞ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ። መዲናችን አዲስ አበባ የወንበዴዎች መናኸሪያ ከሆነች ሰነባበተች። በመዲናዋ የመሬት ይዞታ የያዘው ሰርቨል በባለስልጣናት ተዘርፏል። ድርጊቱ ሆን ተብሎ የተፈጸመ ነው ተብሏል። ለዚህም ማሳያው የደህንነት ካሜራ እንዲጠፋ መደረጉ ነው ተብሏል። ሌላኛው አስገራሚ መረጃ ደግሞ ደንብ ለማስከበር ዲግሪ ያስፈልጋል መባሉ ነው። አደባባይ ወጥቶ ለሚደረግ ሰጥ አገባ የመጀመሪያ ዲግሪ ከሌለ አልቀጥርም ብሏል። የአዲስ አበባ ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ ደመወዝ አልከፍለኝም ያለውን አሰሪውን የገደለው ወጣት 21 ዓመት ተፈርዶበታል። የአዲስ አበባ ፖሊስ ወጣቱን በቁጥጥር ስር ከዋለ በኋላ ፍርድ እንዲፈረድበት አድርጊያለሁ ብሏል። በዚህ ሁሉ አወዛጋቢ ክስተት የታጀበችው አዲስ አበባ በቀጣይ 100 አውቶቡሶች ለመግዛት ተዘጋጅቻለሁ ብላለች። ዳግም የበጀት ብክነት ሊፈጠር ነው። የዛሬ 2 ዓመት የአዲስ አበባ ከተማ አስተዳደር አስገብቻቸዋለሁ ባላቸው አውቶቡሶች ስም በሚሊዮን የሚቆጠር ብር መዝረፉ ይታወሳል። ዛሬም ሌላ ስህተት። የኢትዮጵያ ባለስልጣናት በጤና ባለሙያዎች ላይ የሚያደርሱትን ወከባ እንዲያቆሙ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች አሳሰበ። በማዋከብ የሚፈታ ችግር የለም ብሏል። ይህ የሰብአዊ መብት ተቆርቋሪ ድርጅት ኢትዮጵያ ከፍተኛ ኃይል ከሚያመነጩ 10 የአፍሪካ ሀገራት ውስጥ 7ኛ ላይ መገኘቷን አንድ ጥናት አመላከተ። አገዛዙ በጭንቅ ላይ ይገኛል ተባለ። አሁን ላይ በአማራ ክልል ፋኖ ቀበሌዎችንና ወረዳዎችን በስፋት እየተቆጣጠረ መምጣቱ ተስፋ መቁረጥ አሳድሮበታል ተብሏል። በጎጃም ቀጠና ያለውን ጠንካራ የፋኖ እንቅስቃሴ በአጭር ቀናት ኦፕሬሽን የማዘዣ ቀጠናዎችን መቆጣጠር፣ አመራሩን መደምሰስ እቅድ ከሰኔ 20 እስከ 30 አቅዶ የተንቀሳቀስ ነው ተብሏል። በጎጃም በተመሳሳይ የደመና ስርጭት ዝናብ እንዳይፈጥር በሚያኮላሽ ሲልቨር አዮዲድ የሚባል ንጥረ ነገር በድሮን እንዲረጩ ተደርጓል ተብሏል። ለወታደራዊ እንቅስቃሴ እንዳያመች ታስቦ ቢሆንም ገበሬው ምርት እንዲያመርት ጨምሮ የተዘጋጀ ነው ተብሏል። ግልጽ ዘር ማጥፋት የደመና ክምችት በሚፈጥሩበት ቦታዎች ላይ እየተረጩ ይገኛሉ ተብሏል። ከተለያዩ አካባቢዎች ወደ ጎጃም እግረኛ ኮማንዶና ሜካናይዝድ አንቀሳቅሶ ግዙፍ ኃይል አስገብቷል ነው የተባለው። መተከል የሚገኘው 7ኛ ሜካናይዝድ ዝግጁ እንዲሆን ታዟል። ደቡብ ወሎ የተሰማራው ሰሜን ምስራቅ እዝ 802ኛ ኮር 2 ክፍለ ጦሮች እስከ ሞጣ እንዲመጡ ተዘጋጅተው ጉዞ ጀምረዋል ተብሏል። ከደቡብ ጎንደር የተሰማራው ምስራቅ እዝ 303ኛ ኮር ከስምሪት ቦታው እንዲወጣ ተደርጎ ባህር ዳር ዙሪያ ደርሷል። ከወለጋና ከሰላሌ በኩል የምዕራብ እዝ 6ኛ እዝ ዝግጅት አድርጓል። ወልቃይትን ህወሓት በኃይል እንዲይዝ የተስማማው ኦህዴድ ብልጽግና የአማራ ብልጽግና ያፈነገጠ እንደው በሚል ስሌት 53 የክልልና የዞን አመራሮችን ከኃላፊነት ለማንሳት አንዳንዱ ከፋኖ ጋር በማያያዝ ተጠያቂ ለማድረግ እየተዘጋጀ ነው ተብሏል። በሀገሪቱ አንዳንድ አካባቢዎች ከፍተኛ የነዳጅ እጥረት አጋጠመ። በትግራይ ተማሪዎች ለፈተና ለማጓጓዝ የነዳጅ እጥረት ፈተና መሆኑ ተገልጿል። የአማራ ኦሮሚያና ትግራይ ክልሎችን ጨምሮ በአንዳንድ የሀገሪቱ አካባቢዎች ከፍተኛ የናፍጣ እጥረት በማጋጠሙ ለችግር መዳረጋቸውን አሽከርካሪዎች ተናግረዋል። የነዳጅ እጥረት በትግራይ ክልል ተማሪዎቹ ወደ መፈተኛ ጣቢያዎች ለማጓጓዝ ተግዳሮት መሆኑንም የክልሉ ጊዜያዊ አስተዳደር ትምህርት ቢሮ አስታውቋል። በአማራ ክልል መዲና ባህር ዳር ከተማ አሽከርካሪ ሆኑ ስማቸው እንዳይጠቀስ የፈለጉ አንድ አሽከርካሪ በከተማዋ የናፍጣ እጥረት በማጋጠሙ የዕለት ተዕለት ስራቸው መስተጓጎልን ተናግረዋል። በኦሮሚያ ክልል አዳማ ከተማም አሽከርካሪ ሆኑ አንድ ጀብሪል መሐመድ የተባሉ አሽከርካሪ በከተማዋ ቤንዚን የለም ማለት ይቻላል ሲሉ ገልጸዋል። በከተማዋ ያጋጠመው የነዳጅ እጥረት 1 ዓመት ሊሞላው ተቃርቧል ብለዋል። በተመሳሳይ በትግራይ ክልል ባጋጠመው የነዳጅ እጥረት ምክንያት በዘንድሮ ዓመት 2017 ዓ.ም የ12ኛ ክፍል ፈተና የሚወስዱ ተማሪዎችን ወደ መፈተኛ ጣቢያዎች ለማጓጓዝ ፈተና እንደሆነበት የክልሉ ጊዜያዊ አስተዳደር ትምህርት ቢሮ አስታውቋል። ከነዳጅ እጥረት በተጨማሪም መንግስት በነዳጅ ላይ የሚያደርገውን ጥቅል ድጎማ ለማስቀረት በዓለም የነዳጅ ዋጋ መሰረት እንዲሆን ማድረጉ ስጋት እንዳሳደረባቸው የትራንስፖርት አገልግሎት ሰጪዎች ገልጸዋል። ከዚሁ ከትግራይ ክልል ጋር በተያያዘ የትግራይ
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከጠቅላይ ሚኒስትሩ ጋር የክልሉን ግዛት ለማስመለስና በተፈናቃዮች ጉዳይ ላይ ቅድሚያ ሰጥተው እንደሚወያዩ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮች ወደ ቀያቸው እንዲመለሱ ለማስቻልና በወራሪ ኃይሎች የተያዙ ያሏቸውን የክልሉን አካባቢዎች ነጻ ለማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታውቀዋል። ሌተናል ጀነራል ታደሰ በክልሉ አጋጥሞ ያሉ ተደጋጋሚ ችግሮችን በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለን ብለዋል። ፕሬዝዳንቱ የተናገሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ዝግጁነት ቢሮ ምክትል ዳይሬክተር ቱርባን ሳሌህ የተመራ የልዑካን ቡድንን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ ከልዑካን ቡድኑ ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉ ገልጸው ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተቀራርቦ መስራት ያስፈልጋል ብለዋል። ይህ በእንዲህ እንዳለ ነው ጌታቸው ረዳ 5 ሰነፎች ትግራይን እየበጠበጡት ነው ያሉት። የትግራይ ህዝብ በ5 ሰነፎች የተነሳ ለጦርነት መማገድ የለበትም ሲሉ ተናግረዋል። ጌታቸው ረዳ አንድ ፓርቲ ውስጥ ያሉ 5 ሰነፎች ሲሉ የጠሯቸው ግለሰቦች የትግራይን ህልውና ችግር ውስጥ ከተውታል ብለዋል። ፖለቲካ ውስጥ ከገባን ጀምሮ እንዲህ ያሉ ውይይቶች ሲካሄዱ ቆይተዋል፣ ነገር ግን መፍትሄ አልመጣም፣ ምክንያቱም በእነዚህ ሰነፎች ብለዋል ጌታቸው። አሁን ከመቼውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልገዋል፣ ህዝቡ አሁን የህልውና አደጋ ተጋርጦበታል ብለዋል። አሁን የትግራይ ህዝብ ልማት ይቆይለት መልማት ችግር የለውም፣ ግን ህዝቡ የህልውና አደጋ ተጋርጦበታል፣ ከዚህ እናድነው ብለዋል። 5 እና 7 የሆኑ ሰነፎች የትግራይ ህዝብና ወጣቱን ወደ ጦርነት የሚማግሩበት ሁኔታ መቆም አለበት፣ ለዚህ ደግሞ ዲሞክራሲ ይገድላል ሲሉ ተናግረዋል ጌታቸው ረዳ። በዛሬው ዕለት ከአዲስ አበባ አስገራሚና አስደንጋጭ ዜናዎች ተሰምተዋል። በአዲስ አበባ የመሬት መረጃ የያዘው የዳታ ሰርቨር ተሰርቆ ተወስዷል። በኮልፌ ቀራኒዮ ክፍለ ከተማ የመሬት መረጃ የያዘው ዋና የዳታ ሰርቨር ተሰርቆ መውጣቱ አስገራሚ ሆኗል። ስርቆቱ በክፍለ ከተማው የመሬት አስተዳደር ቢሮ ውስጥ ነው የተፈጸመው ተብሏል። ይህ ስርቆት ሆን ተብሎ እንደተፈጸመ የክፍለ ከተማው ሰራተኞች ተናግረዋል። ይህንን የሚያሳየው ደግሞ የሴኩሪቲ ካሜራው እንዲጠፋ ተደርጎ ወንጀሉ መፈጸሙ ነው ብለዋል። በጉዳዩ ላይ የኮልፌ ቀራኒዮም ሆነ የአዲስ አበባ ከተማ አስተዳደር እስካሁን የሰጠው ምላሽ የለም። በተያያዘ መረጃ ደንብ ለማስከበር ዲግሪ ያስፈልጋል አለ የአዲስ አበባ ከተማ አስተዳደር። የአዲስ አበባ ከተማ አስተዳደር ደንብ አስከባሪዎች የመጀመሪያ ዲግሪና ከዛ በላይ ማስተርስ ሊኖራቸው ይገባል ብለዋል። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም መደብም የለውም ብለዋል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀቱን በመጠቀምና በማገናዘብ ለማህበረሰብ አገልግሎት እንዲሰጥ ከማድረግ አኳያ ከመጀመሪያ ዲግሪ በላይ የሆኑ ባለሙያዎች ነው ተቋሙ የሚቀጥረው ተብሏል። የምንቀጥራቸው የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋሞች የመጡትና ያለው ባለስልጣኑ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስና ሶፍትዌርና በሌሎች የሙያ ዘርፎች የተመረቁ ናቸው ብለዋል። በቀጣይ በ2018 በጀት ዓመት በቴክኖሎጂ ታግዘን ከተማዋን እንደምንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ በታገዘ መንገድ የደንብ መተላለፎችና መቆጣጠሮችን እንስራለን ማለቱም ተሰምቷል። የአዲስ አበባ ደንብ ማስከበር ባለስልጣን በእያንዳንዱ ቦታ የሚታየው ደንብ አስከባሪ ከ2014 ጀምሮ ባስጠናው ጥናት መሰረት የቀጠርኩት ከመጀመሪያ ዲግሪ በላይ ሆኖ አግኝቼዋለሁ ሲልም አስታውቋል። ይህ በእንዲህ እንዳለ ነው ታዲያ ለአዲስ አበባ 100 አውቶቡሶች ሊገዙ መሆኑ የተሰማው። በአዲስ አበባ ከተማ የሚስተዋለውን ከፍተኛ የትራንስፖርት እጥረት ለማቃለል ያግዛል የተባሉ 100 አውቶቡሶች በግዢ ሂደት ላይ መሆናቸው ተሰምተዋል። አውቶቡሶቹ በነዳጅም በኤሌክትሪክም የሚሰሩ ናቸው ተብሏል። የትራንስፖርት ችግሩ እስኪፈታ ድረስ ተመሳሳይ ግዢዎች ወደፊት ይቀጥላሉ ተብሏል። አሁን ላይ የ100 አውቶቡሶች ግዢ ጨረታ ወጥቶ በመከናወን ላይ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ከአሁን በፊት የአዲስ አበባ ከተማ አስተዳደር ገዛዋቸው ያላቸው አውቶቡሶች የአንዱ ዋጋ 19 ሚሊዮን ብር በማድረግ ከፍተኛ ምዝበራ ፈጽሟል ራሱ የከተማ አስተዳደሩ። ነገር ግን የአውቶቡሶቹ ዋጋ አንዱ ብቻ በግማሽ ማለትም የ9.5 ሚሊዮን ዋጋ እንዳላቸው ተገልጿል። ይህንንም በተመለከተ ህዝቡ ቁጣውን ከገለጸ በኋላ የከተማ አስተዳደሩ ከንቲባ አዳነች አቤቤ ሳይቀሩ ምላሽ ሰጥተዋል። ከንቲባዋ በሰጡት ምላሽም በብላክ ማርኬት ወይም በጥቁር ገበያ ዶላር ለመመንዘር መገደዳቸውን ተናግረው ነበር። ይህ ደግሞ መንግስት ሳይቀር በጥቁር ገበያ ወይም በብላክ ማርኬት መሳተፉን በግልጽ ያሳየ ተደርጎ ተወስዷል። ያ ማለት ወንጀልን እከላከላለሁ የሚለው መንግስት ራሱ በጥቁር ገበያ ተሳታፊ ሆኖ ወንጀልን እየፈጸመ መሆኑን ያሳየ ተደርጎ ተወስዷል። ከዚሁ ከአዲስ አበባ ሳንወጣ ደሞዝ አልከፈለኝም በሚል ምክንያት አሰሪውን የገደለው ወጣት በ21 ዓመት ጽኑ እስራት ተቀጥቷል። ተከሳሽ ጌጡ መስፍን ይባላል።
የወንጀል ድርጊቱን የፈጸመው ደግሞ ነሐሴ 27 ቀን 2014 ዓ.ም ከረፋዱ 4 ሰዓት ተኩል ሲሆን በቂርቆስ ክፍለ ከተማ ወረዳ 10 ለጋር ተብሎ ከሚጠራው አካባቢ ኖህ ሪል ስቴት ከሚያሰራው ህንጻ 16ኛ ጅምር ፎቅ ላይ ነው ተብሏል። ሟች ሀጂብ ያሲን የተባለው ግለሰብ ከኖህ ሪል ስቴት ኮንትራት በመውሰድ ከስሩ በርካታ ሰራተኞችን ቀጥሮ የሚያሰራ ነበር። ነሐሴ 27 ቀን 2014 ዓ.ም የዘወትር ስራውን ለማሰራት ሰራተኞች ወደ ስራቸው አስተማርቷል። ተከሳሽም ሟች የነበረበት ቦታ ጭር ማለቱንና ማንም አለመኖርን እንደ ጥሩ አጋጣሚ በመውሰድ ደሞዜን ከለከልከኝ በሚል ምክንያት በተፈጠረ አለመግባባት ሟች ሀጂብ ያሲንን ስራ እየሰራ ባለበት 16ኛ ፎቅ ላይ በፌሮ ብረት ግንባሩን በመምታትና አንገቱን በሽቦ ገመድ በማነቅ እንዲሁም ደግሞ በማሰር ህይወቱ እንዲያልፍ በማድረግ ሟችን ከህንጻው ተሸክሞ በማውረድ የህንጻው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስክሬኑን በመጣል ከአካባቢው ተሰውሯል። የወንጀሉ መፈጸም ሪፖርት የደረሰው የአዲስ አበባ ፖሊስ የወንጀል ምርመራ ክፍል ክትትልና ኦፕሬሽን ቡድን በማዋቀርና በማቀናጀት ወንጀል ፈጻሚውን ለመያዝ በተደረገው ጥረት ተከሳሽ ጌቱ መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልተፈጸመ በነገሌ ቦረና ከተማ በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለ በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ አስታውቋል። በተከሳሽ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለሚመለከተው የፍትህ አካል በመላክ ክስ እንደተመሰረተበት የገለጸው ፖሊስ ተከሳሽ ጌቱ ጥፋተኛ ሆኖ በማግኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በ21 ዓመት ጽኑ እስራት እንዲቀጣ እንደተወሰነበት አስረድቷል። የኢትዮጵያ ባለስልጣናት የጤና ባለሙያዎችን በማዋከብ የሀገሪቱን የጤና ችግር መፍታት አይችሉም አለ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች። የኢትዮጵያ ባለስልጣናት የጤና ባለሙያዎች ማህበርን በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብአዊ መብት ተቆርቋሪ ድርጅቱ ሂውማን ራይትስ ዎች አሳስበዋል። ሂውማን ራይትስ ዎች የጤና ባለሙያዎቹ ያነሷቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፈታት አለባቸው ሲሉ የተቋሙ የአፍሪካ ምክትል ዳይሬክተር ላቲሺያ ባድርን ተናግረዋል። የህክምና ባለሙያዎች ከተመጣጣኝ ደሞዝ ጥቅማ ጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዙ ባለ 12 ነጥብ ጥያቄዎችን ለጤና ሚኒስቴር ሚያዝያ 3 ቀን 2017 ዓ.ም ማቅረባቸው ይታወሳል። ለጥያቄዎቻቸው ምላሽ ባለመሰጠቱም ከግንቦት 2017 ጀምሮ ሙሉ ለሙሉ የስራ ማቆም አድማ አድርገውም ነበር። አድማውን ተከትሎ መንግስት በጤና ባለሙያዎች ላይ እስር፣ ማዋከብ፣ የስራ ማባረር ዛቻዎች፣ አዲስ የስራ ቅጥር ማውጣትና ሌሎች ጫናዎችን መድረሱን ተቋሙ በመግለጫው አስፍሯል። ከግንቦት ወር ጀምሮ የኢትዮጵያ ባለስልጣናት የጤና ባለሙያዎች ከተመጣጣኝ ደሞዝ፣ ጥቅማ ጥቅምና ከምቹ የስራ ሁኔታ ጋር በተያያዘ የሚያነሷቸውን ጥያቄዎች ከመመለስ ይልቅ አፋኝ ዘዴዎችን ተጠቅመዋል ሲሉ ላቲሺያ ወቅሰዋል። አክለውም መንግስት የጤና ባለሙያዎች ማህበር ላይ የጣለውን እገዳ በአስቸኳይ እንዲያነሳ እንዲሁም በጤና ባለሙያዎች ላይ እያደረሰ ያለውን ወከባ ሊያቆም እንደሚገባም ጠይቀዋል። በመጨረሻ ኢትዮጵያ ከፍተኛ ኃይል ከሚያመነጩ 10 የአፍሪካ ሀገራት ተርታ መመደቧ ተሰማ። በዚህ ደረጃ ላይ 7ኛ እንደምትገኝ አንድ ሪፖርት አመላክቷል። ኢትዮጵያ በአሁኑ ወቅት በአፍሪካ ከፍተኛ ኃይል እያመነጩ ከሚገኙ የአፍሪካ ሀገራት መካከል 7ኛ ደረጃ ላይ እንደምትቀመጥ ተገልጿል። በአገልግሎቱ ፕሮሰስና ኳሊቲ ማኔጅመንት ስራ አስፈጻሚ አቶ ስባለው ጤናው እንደተናገሩት ከሆነ ከዚህ ቀደም ኢትዮጵያ በዘርፉ ከምርጥ 10 የአፍሪካ ሀገራት ተርታ ተመድባ ባታውቅም ከህዳሴ ግድብ ወዲህ ግን ኃይል ከማመንጨት አንጻር የ7ኛ ደረጃን ይዛለች ብለዋል። ከአፍሪካ ሀገራት መካከል ደቡብ አፍሪካ ለዜጎቿ በፈረቃ ኤሌክትሪክን የምታዳርስ መሆኗን አንስተው እንደ ግብጽ፣ ሞሮኮና አልጄሪያ ያሉ ሀገራት ደግሞ የተሻለና የተረጋጋ ኤሌክትሪክ ለዜጎቻቸው ከሚያደርሱ መካከል ተጠቃሽ ናቸው ብለዋል። ውድ የቻናላችን ቤተሰቦች ዜናዎቻችን ተጠናቀቁ።